ትልቁን ነገር አስቦ ለማድረግ ማቀድ ግን ደግሞ በራስ መተማመንን ማጣት፣ አደርገዋለሁ ብሎ ማሰብ መቸገር የተለመደ ነገር ነው። ምንም የሚገርም ነገር አይደለም። እንደውም በዛ አጣብቂኝ ውስጥ ራስን ማግኘት እያደግክ መሆኑን አመልካችና ተፈጥሯዊ ነው። አደርገዋለሁ ብለህ አለማመንህ ልትሰራው ያሰብከውን ነገርና አቅምህን ሩቅ ሆኖ እንዲታይህ የማድረግ አቅም ቢኖረውም ነገሩን አድርገዋለሁ ብሎ ልበ ሙሉ ለመሆን አንድ እርምጃ ካልተራመድክ አታውቀውም። ትንሽ እርምጃ መውሰድ ደግሞ ያለማቋረጥ ስትጨምር ያኔ መቻልህን ከማወቅህም በላይ የጀመርከውን ለመጨረስ እርግጠኛ እየሆንክ ትመጣለህ። ሌላው ማስታወስ የሚገባህ ምንም ነገር ወደ ሀሳብህ የሚመጣው በምክንያትና ማድረግ ስለምትችል አቅሙ ስላለህ ነው እንጂ በአጋጣሚ አይደለም። እናም በትንሹ ጀምር፣ የቻልከውን ያህል ተንቀሳቀስ። እያንዳንዱ እንቅስቃሴ መቻልህን እያረጋገጠልህ ይመጣል። እመነኝ፣ ልትሰራው ያሰብከውን በውስጥህ አግዝፈ ከማየት ይልቅ የምትችላትንና የሰራሃት ላይ አተኩር። አንድ ነገር ማወቅህን እርግጠኛ ሁን። በደንብ እስኪገባ ተለማመደው፣ ያንኑ አሳድገው። እንዴት እንደሚሆን ታውቃለህ? ቅርጽ ከሌለው ድንጋይ ውስጥ ትንሽ በትንሽ ተጠርቦ የሚያምር መልክ ያለው ነገር ተፈልፍሎ እንደሚወጣ ሁሉ አንተም የምትፈልገውን እየጠረግ ልበ ሙሉነትን እየወጣ ሲመጣ ራስን ታገኛለህ። በአንድ ጊዜ በራስ መተማመን አይገነባም። በምትወስደው እርምጃ ውስጥ ግን ትልቁ ህልምህ እየተገለጠ ሲመጣ ታየዋለህ። የሚጠበቅብህ ትንሿን እርምጃህን ሳትንቃት አሁን ጀምራት። ታዲያ ይቺ እርምጃ በታማኝነት የምትፈልገው ቦታ ታደርሳለች፣ መሆን የምትፈልገውንም ሰው ታላብሳለች።